ሰራዊት ፍቅሬ 11 ሚሊዮን ብር የሚያወጣ ሌክጀሪ መኪና ፊንቴክ ኢንቨስትመንት እኔንም አጭበርብሮኛል አለ በአፉ። ካሶንጎ የሚባል እንስሳ አለ፣ ከርከሮ። በእርግጥ ስሙ ካሶንጎ አይደለም፣ እነግራችኋለሁ ስለ ካሶንጎ። ይሄ እንስሳ ዱሩ ውስጥ ካሉ እንስሳዎች ሯጭ ከሚባሉት አንዱ ነው። የሆነ ኢንጂን ፓወር የተገጠመለት እንስሳ ነው የሚባለው። ጭሮ ነው የሚነሳው፣ ማንም አይደርስበትም። ችግሩ ምን መሰላችሁ? አንበሳም ሆነ ነብር ከኋላ እያባረረው እየሮጠ ድንገት የሚሮጥበትን ዓላማ ይረሳና ይቆማል። ያን ጊዜ በሚያባረሩ ጠላቶቹ ይያዛል። እንደዚህ ነው የሆነው። እነዚህ ሰዎች ሰብሰብ ብለው ፊንቴክ ኢንቨስትመንት ትክክለኛ ካምፓኒ ነው፣ ትክክለኛነቱን ስላወቅን ነው እኛ ማስታወቂያ የሰራንለት ብለው መስሪያ ቤቱንም ራሳቸውም ነፃ ሊወጡ እግረኛው ሚዲያ ላይ ቀረቡ። ድንገት የሩጫቸውን ዓላማ ረሱትና ራሳችንም 11 ሚሊዮን ብር የሚያወጣ መኪና ተበልተናል እስከ ማለት ደረሱ ማለት ነው። ስለ ካሶንጎ ልንገራችሁ። ካሶንጎ ከርከሮ አይደለም። ካሶንጎ ከኮንጎ ወደ ናይሮቢ ኬንያ ከተሰደዱ የኮንጎሊዝ ሙዚቀኞች መካከል አንዱ ነው። ካሶንጎ ከሙዚቃ ቡድኑ መካከል ድንገት ይጠፋል። ሲጠፋ እነዚህ የሙዚቃ አባላት ሊፈልጉት ይነሳሉ። ላይክ ሼር ማድረጉን እንዳትረሱ። ይፈልጉት ይነሱና እሱን ሳይሆን ሚስቱን ያገኟታል። ከነሱ ግሩፕ ከጠፋ በኋላ አግብቶ ወልዷል። ነገር ግን እዛም ከሚስቱ ጋር እያለ እንደገና ጠፍቷል። ሚስቱም የት እንዳለ አታውቀው። ይፈልጉታል፣ ያጡታል። አንድ ሐሳብ ይመጣላቸዋል። ለምን በሙዚቃ አንፈልገውም? ካሶንጎ ዬ ውንበሪ ነጋ፣ ካሶንጎ ሚስትህ ናፍቃሃለች፣ ልጆችህ እየጠበቁህ ነው፣ የት ነው ያለኸው እንደማለት ነው። ከዚህ ሙዚቃ ከወጣ በኋላ ካሶንጎን ሳይሆን ካሶንጎ የተቀበረበትን ቦታ አገኙት። ካሶንጎ ሞቶ ነበረ። እኛም እውነት ከሌለች ቢያንስ የተቀበረችበት ቦታን እስከምናገኝ ድረስ እንፈልጋታለን። ፕሮፋይል ላይ ግቡና ዩቲዩብ ቻናሌን ሰብስክራይብ አድርጉ። እንፈልጋት፣ ግድ የላችሁም፣ እንፈልጋት።